ትግል የኦሮሞ ህዝብን በሚያረካና በሚያኮራ መልኩ እየቀጠለ መሆኑን የኦሮሞ ነጻነት ሰራዊት የወሎ ግንባር አዛዥ ገልጸዋል። ወሳኝ የሆኑ አካባቢዎችና በርካታ ዞኖች በቁጥጥር ስር መዋሉን አዛዡ ተናግረዋል። ሶቺን ጎዳማ ጅሩስ አቆመ ከሞከመን ኦሮሞ ቤኩ ውጡ ኦሮሚያ ከሰት ሀላ ጋሪዳን ሀላ ኡመተ ቦንሱን ሶቺን ካን ጎዳማ ጅሩ የኦሮሞ ህዝብ እንደሚያውቀው በመላው ኦሮሚያ በጥሩ ሁኔታ ህዝብ በሚያረካ ሁኔታ ነው ትግሉ ቀጥሎ ያለው። እንዲሁም በወሎ በኩል የኦሮሞ ነጻነት ሰራዊት ተጠናክሮ ቀጥሏል። ያስመዘገበው ያለው ድል በተለያዩ የኦሮሚያ ዞኖች ትልልቅ ድሎች ያስመዘገበ ነው። እንደነ ሐረርጌ፣ አምቦ ብዙ ቦታዎችን መጥቀስ እንችላለን። በአጠቃላይ የኦሮሞ ነጻነት ሰራዊት የኦሮሞ ህዝብን የሚያኮራና ለነጻነቱ ተስፋ የሚያደርግበት ደረጃ ላይ ደርሷል። ሐረርጌ፣ አምቦ ናኖ ህዱ መቃዶ እንደኛ ወራን ብልሱማ ኦሮሞ ሀላ ኡመተ ኦሮሞ ቦንሱፊ ኡመቲ ኦሮሞ ለኢቲ አብደቱ ረገየራ ይችላል። በዚሁ አመርቂ የትግል ጉዞ የኢትዮጵያ መከላከያና ፋኖ የተባለው የሽፍታ ስብስብ በንጹሃን የብሔሩ ተወላጆች ላይ የጅምላ እስርና ግድያ በመፈጸም ላይ እንደሆነ አብራርተዋል። ሀሊያማ ፒፒን ደጂፊ ሆካናማ ሁምኒ ፋኖ ከጀደም መተራን ሰበባ አሽን ሸኔ ዲግራ ቱርተኒ ወሲወራና ሸኔ ዳስኒ ወራና ብልሱማ ኦሮሞ ትየቹዳን በብልጽግናና ፋኖ ኦሮሞ ነጻነት ሰራዊትን ትደግፋላችሁ በሚል ብዙ ሰዎች በጅምላ ታስረዋል። እያሰሩም ነው። ከማሰር አልፎ በባቲ ደዋ ሌሎች አካባቢዎች ከእስር ቤት አውጥተው 27 ሰዎች ገድለዋል። እንዲሁም ካራቆሬ ላይ 19 ሰዎች ገድለዋል። አስከሬናቸውም እንዳይቀበር ተከልክለዋል። ከትላንት ወዲያም በአባገዳ አዳራሽ በጅምላ ተገድለዋል። የከሚሴ ወሎ ዞን የአባታችን ስርዓት እናስመልሳለን በሚሉ አረመኔዎች ከፋሺስቱ አብይ አህመድ ጋር በመሆን በህዝብ ላይ ብዙ ጉዳት ያደረሱ ነው። ስርና ነማያታ ስርና ምልክው ካነሞ የአባታችን ታሪክ ይመለሳል ወላጅ ጀዳን ከና ሞቱማ በጀብር ሾላጅን ተውዳን ህዱ መተራን ሚዳጋ አጅረኒ የኦሮሞ ነጻነት ሰራዊት ቀውሱን በሰላም ለመፍታት ከበፊት ጀምሮ እንቅስቃሴ ያደረገ መምጣቱን የጠቆሙት አመራሩ የፋሽስቱ ቡድን የሚቀርብለትን የሰላም ጥሪ ለመቀበል ፍቃደኛ አለመሆኑን ገልጸው ይህም የፋሽስቱ ቡድንን ለመጣል የትግራይ ሰራዊትና የኦሮሞ ነጻነት ኃይሎች እየታገሉ መሆኑን አብራርተዋል። ፎርማኒ ካንዶ ፉጋሩ ሞቱማ አባይ ረዳ ሞቱማ ቀወስ ጨብሲ ከራና ጋሃ ደሙ እንጅራል ተፈካቱ ነከየት በመሳሪያ ከጨፈለቀ አምባገነን ቡድን ጋር በሰላማዊ መንገድ መፍትሄ ይመጣል ብዬ አላስብም። እንደ የኦሮሚያ ነጻነት ሰራዊት ግጭቱን በሰላማዊ መንገድ ለመፍታት የሞከረ የለም። እንደ ኦሮሚያ ነጻነት ሰራዊት ሰላም ወዳድም የለም። ስለዚህ ያለው አማራጭ በአራቱም አቅጣጫ የኦሮሞ ወጣት ወደ ኦሮሞ ነጻነት ሰራዊት ተቀላቅሎ መታገል አለበት። ለምን ቢባል በፊት በነበረው ስርዓት የተበደልነው ሳይበቃ የአባቶቻችን ስርዓት እናስመልስ በሚሉ ታሪክ ለመድገም የሚጥሩትን ለመታገል መበርታት ይኖርብናል። አብይ አህመድ የዓለም ማህበረሰብ ለማሳመን ሲል ለሰላም ድርድር የቆመ ሊመስል ይችላል። ግን በትክክለኛው መንገድ ሰላም የሚወድ አይደለም። ምክንያቱም የኦሮሞ ነጻነት ሰራዊትና የትግራይ ሰራዊት ለሰላም ቅድሚያ በመስጠት ቶክስ ቢያቆሙም ሊያደርገው አልቻለም። ስለዚህ ከማን ጋር ሰላም ሊፈጥር ይችላል? ከበፊትም ቢሆን የኦሮሞ ነጻነት ሰራዊትና ኦፌኮ በሰላም ለመታገል ነበር ወደ ሀገር ቤት የመጡት። የትግራይ ሰራዊትስ ቢሆን ከጦርነቱ በፊት በሰላም እንዲፈታ ሲጥሩ አልነበረም? አድብልሱማ ኦሮሞ አብሶ ከራና ጋቲን ገገሰ ደቢ ያላራገለ ትራራ ካፋውን ቀብሶ ከራና ጋ ገገሱ ዳፍ ይሮዴራ ጫዳቃን ቱሬ ወሮኒ ኩንሌ ወሮኒ ትግራይ ለን ከራና ጋ አፍራሙቲ ወንቲ ኩን ጀረመ ይሮዴራ ዳፍ ከራቻን ቱሬ የኦሮሞ ህዝብ ነጻ እንዲወጣ እንደ ትግራይ ህዝብ አንድነቱን በማጠናከርና በመደማመጥ ወደ ኦሮሞ ነጻነት ተቀላቅሎ ሊታገል እንደሚገባም መልእክታቸውን አስተላልፈዋል። ፈከኛው መተ ትግራይ ሁለቱ ቀባይቹን ዱጋ ካሱ ዱጋ ዱበቹ ዳፍየቹ ኡማነ ትግራይ ናኖ ተቆጠ እውነት ለመናገር የኦሮሞ ህዝብ የትግራይን ህዝብ ምሳሌ አድርጎ መውሰድ አለበት። አንድ ክልል ሆኖ ሶማሊያ ዘምቶበት የኦሮሚያ ፖሊስ፣ መከላከያ፣ ፋኖ፣ የአማራ ልዩ ኃይልና ሚሊሻ ሁሉ ጠላት መክተው ድል ሊቀዳጅ የቻሉት አንድነታቸውን ስላጠናከሩ ነው። ስለዚህም የኦሮሞ ህዝብ አንድነቱን አጠናክሮ
ታግሎ ነፃ ይወጣል። አሁን በየመስሪያ ቤቱ ያለ የኦሮሞ ተወላጅ ተባሮ በሌላ እየተተካ ነው። ይህ ደግሞ በኦሮሞ ህዝብ ማንነት ላይ የተከፈተ ዘመቻ እንዳለ ህዝባችን ሊያውቅ ይገባል። ገምተ ነው ጌህም ዋታ ኩኑ ደለገ ሶንታኔ ገምተ ኦሮሞ ተቆፋፍ ኦሮሞ ዳይባሪ ኩኑ ገምተ ተይፈቹ ዱሊ ጎናማ ጅሩ